እያልክ ነው? ከቪው ላይ እኮ ላይ የምሬ ነው። መጋረጃ ዝም ብለህ ክሊፕ ዝም ብለህ ልጅቷ ባለታት ሎጎ መጣች። ሎጎው መልከኛው በቃ ይሆናል። መልኬ በቃኝ። አሁን አዱናይ እሺ አንተ እንዴት ተመስጦ ቢሄዳት ለሰሩ ቀይ እየዘፈኑ ኧረ በእናትህ ዘረደዘ ሰላም ሰላም ሰላም፣ እንደምን አላችሁ? ቤትስ ናችሁ? እንዴትስ ቆያችሁ? ማለትማ ያው አዱናይ አትገረምም? ዛሬ ጉድ ነው እኮ ጆሲ ኢን ዘ ሃውስ ከች ብላለች። ኧረ ወገን ተቃጠለ። በስንቱ ነው የምንቃጠለው? ይታየኛል ከፊት ለፊታችሁ ማለት ነው። ድቅድቅ ጨለማ ይታየኛል። እኔ ደህና እንጂ በቀለጃ አይደል? ይብናሃላ ይብና ኑሮውን ብርቁ አቃጠሉን እንዴ! ጭራሽ አንዱ ሳይንስ ሁለት ሆኑበት። ከቪው ላይኩ መብለጡ አትልም? ደግሞ የሚገርመው ነገር አሁን ቪዲዮ ላይ አሁን የምንሰራው ቪዲዮ ላይ ከቪው ላይክ ነው የሚበልጠው። ለመጀመሪያ ጊዜ ዩቲዩብ ላይ ከቪው አይናናቅም። የመጀመሪያው ላይኩ በለጠ። ሰው እንዴት ነው ቪው? ቆይ ለምሳሌ 5000 ሰው አይቶ 10000 ላይክ ከሆነ እንዴት ሊሆን ይችላል? ማን ነው ላይክ ያደረገው? ሰው በቃ እንዴ ይገባና ላይክ አድርጎ ይወጣል። ቢስ ቆጥ በሚያስ ይወጣ ዶላይን ብሎ ነው ያው ይገባል። ዘመን ያዳምጠው ላይክ አድርጎ ወደ ይወጣል። በጣም አረ ወገን፣ አረ ተው በዚህ ልክ ተጨካክለናል። በዚህ አረጋው ጆሲ ነበረች። ጆሲ ነው የመሰለች። እስኪ ለማንኛውም ጆሲ ነው የመሰለች ሸበላ ሆፕ ኢንተርቴይንመንት ላይ የተለቀቀው ገና ሳይጀምር ነው ሳቂ ለመሳቅ ዘጋጅ ላለመሳቅ እንሞክራለን። ኤክሶደስ ላይ በሏት። ዋው ስቲፎ ተበላ። ስቲፎ ውሃ ላይ መኪና እየተነዳ ነው። አለባብሰሽ በስ ማረ ሹ አንድ የሰው ልጅ በአንደኛው ክፍለ ዘመን ይሄን የመሰለ ከባድ ነገር ተሸክሞ ሲዞር ማየት ለእንደኛ አይነቶቹ ፕሮፌሰሮች ምን ያህል እንደሚሰቀጥጠን ታውቃለህ? ምንድነው እኔ ጆዜ ሰራዊት በቃ በሙሪ ልጃችን ኔት ፋሽን ብለ ድረስ ፋሽን ነው ግሬ ባረገ በስማ ደግሞ ያዛዩናል። ይሄማ በቃ ጣና ላይ የተሰራው አበባው ጠውልጓል። ወደ ስምኝ እንደ ትላንት አይደለም ጋትሉ መሰጠል ራስ ምታት በዚህ ጋር ሁላሊ ከባድ ነው። ከባድ ጊዜ እያሳለፍን ነው። ውስጥ አሳለች እንዴ? እሷ አሳለ ማለት ነው። ሲም ደግሞ ለትንሽ ኖራት ነበር እንዴ? ኖራት ነበር። ምንድነው? ቆይ የሱና የቀይ ልብስ ነገር ቀይ ሸርት አልቻለም። ቀይ ቲሸርት፣ ቀይ ጫማ፣ ሱሪሽን ቀይ ታረዩ ደግሞ ጆሲ ኢዛሃ ደከምኩት አለች። በስመ አብ መኪናዋ ምንድነው? መኪናው ምንድነው? አበባ አሁን እኮ ይሄ መኪና ማን ነው? ቀይ ነው አበባው ነጭ ነው። እዚህ ጋር ቺክ ነበር መቀመጥ ያለባት። በቃ አይሆንም ማለት ስለማይሆን እኮ ነው። የሰርግ ዲኮር አይመስልም እኮ አይሆንም። በቃ አሁን ይሄ
ምንድነው ለመሰለ ያሰብኩት ጆሲ ብቻ እስቲ እንየው። ምን ልትለን ፈልገህ ነው? ምን እያልክ ነው? ከቪው ላይ እንኳን መነጽሩ ቀይ ነው። አይገርምም? ዋው መነጽሩ ቀይ ነው። ሞዴላም ዘፋኛውም እሷ ነች። እርግጠኛ ነኝ ይሄንን ሙዚቃ ለመስራት ያወጣው ወጪ ማለት እና ከ50 ሺህ ብር አይበልጥም። 50 ሺህ ብር አይፈጅም። ከ50 ሺህ ሁላ የምሬ ነው። አይፈጅም። መጋረጃ ዝም ብለህ ክሊፕ ዝም ብለህ ልጅቷ በነፃ ትሰራለች። ልጅቷ በነፃ ነች። ራስዎች ጨፋሪ ራስዎች ሞዴል አይባልም። ስለ መኪና ያው ፕሮሞሽን ጠይቆናል ብዬ ነው እንትን እቺ መኪና ከመኪና ተራ ነው የወጣችው። እቺ እኮ ዝም ብሎ በሩን እኮ ነው የነቀለው። የቤት በር ነቀለ። እና አዲስ የሆነ መኪና ነገር ለማስመሰል ሞከረች። መኪና አዲስ ነው ታዲያ። ያው በቃ እዚህ ጋር ሎጎ መጣች። ሎጎው መልከኛው በቃ ይሆናል። መልኬ በቃኝ። አሁን ሰው እንዴት መሰለ ስግጥ ዘፈኑ ላይ አዶናይ አላህ ተባላ ቪው ለምን እንደ ከቪው ላይ ሁሉ ለምን እንደበለጠ ታውቃለህ? ሰው አሳልፎት ልክ አዶናይ ቦታ ላይ ነው ዘፈኑ የሚጀምረው እና ቪው ይቆጥራል እኮ አይቆጥርም። እንደዛ አይደለም አሳልፎ ልክ አዶናይ ሲያ ማለት ነው እንዴ ላይክ አይወጥቶ አቺ ያለ ጆሲ አዶናይ ተበላሽ። አንተም እስር ቤት ውስጥ አንድ ቀን ታሰርጉ እንዴና እንደዚህ ይኮራል። እንዲህ ሙዚቃ ዘፈን ይባላል እና ይበሏት ናፍቃኛለች ወይ መበላሸት። አዶናይ እሺ እየሸና ነው እንዴ? እየሸና ነበር። አግኝቼሻለሁ ግን የአዶናይ ፓርት ይሻላል። የአዶናይ ፓርት እየሸና ነበር። አንተ እንዴት ተመስጦ ቢሸናት ለሰሩ ቀይ እየዘፈን ነው የሚሸነው። ኧረ በመቤቴ እንዴ እየሸና ሄደች። ከዛ ኧረ ምንድን ነው ግን አንተ ስርዓት የላቸውም እነዚህ። ያዘው እዚህ ጋር እየሸና ነበር ጎተቶቹ። ከዛ እየሸና ነው ያያጁልኝ ነሽ። ከዛ አዞራ ይሄ ማለት ምንድነው? የሚገርም ዚፕሮ አልዘጋም። ከዛ እንመልከት ላበላበኩኝና ምንድነው ዮሲ ጥፍሮች ሰበር ከሰራች ያዘችው ምንድነው እዚህ ጋር? ኧረ ቤተሰብ ተው፣ የጥፍር ፕሮሞሽን ነው ሲመስለኝ፣ የጥፍር ማስታወቂያ። እዚህ ጋር መልካትሳ እያያችሁ ነው እንግዲህ። ሽንቱ እየሸና ነበር። አዞረችው ተደዛሳለሁ ደከመና ወዴት ይሄድን ነው ነበር የገባኝ ከረፈደ ሽንት ቤት ውስጥ ማስለመሳት ጋር ይችላል። ይሄ ከባላችን ያፈነገጠ ቪዲዮ ነው። ታሰር ሁለቱም ታሰር። ኧረ ይታሰሩ። እዚህ ግሪፕ ላይ ያሉት እንዳለ ካሜራማኑን ላንዳገ አዶናይ ቸክረን ኧረ አያስፈልግም። እንደዚህ መሆኑን መቼ አወቅነኝ? ጨባለቅብናል።
ልጅ ነው ማሰብ እንዲህ ያት ሎጎ ትግረኛ አለው። የጆሲን ፓርት አሳልፈዋል። ጆሲን ፓርት ልክ እንደሰው ልክ የጆሲን ፓርት ልፍ አድርገው እናሳልፍ እንዴ! ኧረ ተው። ልክ ያለው ከደረሰሽ ባለሽበት ከደረሰሽ ባለሽበት ልክ ያለው ከደረሰሽ ባለሽበት ነይ በሏት። ነይ ሞት ይሻል። ስንት ጉዛ ነው እንግዲህ ወጥ እኔ በዘፈን እንደዚህ ስቀር አላውቅም። ያረ እንጂ በቀለሰ እንጂ ኮሜዲ እያየ ነው የሚመስለውና በኢየሱስ አንተ ምን ነው ለቀቃችሁት? እኔ ሞት ነው የሚሻለኝ። ለቀቁት። አንተ ይሄንን በአሁኑ ነበር መልቀቅ የለበት። በስመ አብ። ኧረ በእናትህ ዘር ወደዛ። ለማንኛውም ዛሬ የነበረ ቪዲዮ ይመስል ነበረ። በጣም አሳዛኝና አስቂኝ ቪዲዮ የዛሬ ቪዲዮ አስለቃሽ እንደ አሳዛኝ ታሪክ። ሰብስክራይብ ማድረግ እንዳይረሳ እንግዲህ